አይፎን 17 ማርያምን እየው 18 ብር ከ2 ሳንቲም ዮሐንስ የሚባል ልጅ ነው ያሸነፈ 18 ብር ነው ይሄን ስልክ እንግዲህ የወሰደ አይፎን 17 ከዛ ደግሞ እየው ሳምሰንግ ጋላክሲ A57 5G ያው ማለት ነው እየው ቤተልሔም የምትባል ልጅ ናት ቤቲ 5 ብር ከ24 ሳንቲም ማርያም ይሄን ማየት ትችላለህ እዚህ ጋር አስቀምጥልሃል 5 ብር ከ24 ሳንቲም ኦኬ ሌሎቹንም ውጤቶች እንመለከታለን ኤልጂ ባለ 2 ገንዳ ልብስ ማጠቢያ ይላል እዚህ ጋር እንግዲህ ማሽኑ መላኩ የሚባል ልጅ ነው የወሰደው ስልክ ቁጥሩ ሁሉ እዚህ ጋር ተቀምጧል ቴሌብር አፕሊኬሽን ላይ 4 ብር ከ43 ሳንቲም ማርያምን ይሄንን ማየት ትችላላችሁ 4 ብር እንደገና ደግሞ HP ኢሊት ቡክ ይሄ ኮምፒውተር ማለት ነው ላፕቶፕ ነው ይሄ ላፕቶፕ በ5 ብር በስማ በጣም ብዙዎች ነገሮች አሉ ማለት ነው የውሃ ማጣሪያ አለ እስካሁን የደረሱ ሰዎች የቡና መፍጫ ይሄን ቅድም አይቼው ነበር እንዲሁም ይሄንን ሳይክል ማለት ነው በቻርጅ የሚሰራ ሳይክል ነው በ4 ብር ነው ልጅ እንግዲህ ያሸነፈው ይሄንን ማለት ነው እንዴት እንደምታረጉ አሳያችኋለሁ ማለት ነው። በመጀመሪያ ወደ ቴሌ ብራችሁ ትሄዳላችሁ ከዛም ሃውሎ ምትልዝች ወርታች ሞር ምትላለች ሞሯን አንዴ ስትነኳት እዚህ ላይ ሃውሎ የሚላለ ሃውሎ ይመስለኛል ዝቅተኛው ማለት ነው ሃውሎ ዝቅተኛው ስንት ነው እንደማለት ነው እንደዚህ ነው ከዛ እዚህ ላይ በቴሌ ብር ይግቡ ኮንቲኒው ዊዝ ቴሌ ብር ይላል ቴሌ ብርን ክሊክ ታደርጋላችሁ ትንሽ ይከረከራል አውተንቲኬት ዊዝ ቴሌ ብር ይላል ይሄንን ራይት ያደርግላችኋል ያሳልፋችኋል ማለት ነው ከዛም እንደዚህ ከገባችሁ በኋላ ለፍጥነቱ እናንተ ከፈለጋችሁ በዳታ መጀመሪያ ስልክ ቁጥራችሁ ሞልታችሁ ከገባችሁ በኋላ በዋይፋይ አድርጉት እኔ በዋይፋይ ነው የምጠቀመው ስለዚህ እንግሊዘኛ የምትለውን አማርኛ ማድረግ እንችላለን ማለት ነው እዚች ነክታችሁን የነካዋትን ዝቅተኛውን ይጫረቱ ሃውሎ ዝቅተኛ ብቸኛ ዋጋ ያቀረበ አሸናፊ የሚሆንበት የጨረታ መተግበሪያ ነው። በዚህ ጨረታ መተግበሪያ ያልተደጋገሙና ከቀረቡ ዋጋዎች ውስጥ ዝቅተኛ ብቸኛ ዋጋ ያቀረበ ሰው ብቻ አሸናፊ ይሆናል። ለምሳሌ የሚከተሉት ጨረታ ቀርበዋል እንበል ብር 1 ብር 2 ብር 3 ብር 4 ብር ግን ብቸኛ አይደለም ምክንያቱም ሁለት ጊዜ ገብቷል 3 ብር ብቸኛ አይደለም ምክንያቱም ሁለት ጊዜ ገብቷል ስለዚህ ብቸኛ የሆነ ዝቅተኛ የሆነ ነው ማለት ነው። እዚህ ላይ አሁን ይጫረቱ ይላል እዚህ ላይ ጌጣጌጦች ሰዓቶች የምትፈልጉትን እዚህ ላይ ነክታችሁ ኤሌክትሮኒክስ ነክታችሁ የምትፈልጉትን መምረጥ ትችላላችሁ ወርታች ዝቅ እንልና እዚህ ላይ እናያለን ማለት ነው እንግዲህ እዚህ ላይ ኤልጂ አሁን የቀረባለ ማለት ነው ኤልጂ ትዊን ቲዩብ ከፊል አውቶማቲክ ማጠቢያ ማሽን ይላል ማለት ነው ይሄ አሁን ለምሳሌ እንደምታዩት 149 ሰው ተጫርቶታል ማለት ነው 14 ቀን ይቆያል እስከ 14 ቀን መጫረት ትችላላችሁ ይሄንን አሁን ለመጫረት ከፈለጋችሁ እዚህ የጨረታው ዋጋ ላይ ትገቡና 2 ብር ከ50 ሳንቲም ብለው ለምሳሌ አሁን እናንተ ምንድነው ማድረግ ያለባችሁ አሁን ይሄ ለምሳሌ 2 ብር ከ50 ሚሊዮን ብዙ ሰው መርጦታል ለምሳሌ እኔና አንድ በረከት የሚባል ልጅ እኔ 5 ብር አስገባውለት ለዚህ በረከት 6 ብር አስገባለት ከዛ የኔና የበረከትም ሁለቱን ባይመረጥ ዝቅተኛ የኔ ነው ማለት ነው 5 ብር ካለ ግን በቃ ለነጭራሹ ከውድድር አልገባም ከዛ ይሄን የጨረታ ዋጋ ያስገቡ ምትሏን ስትነኩ ያስገባችኋል ማለት ነው ይሄንን እንግዲህ ለምሳሌ 7000 ሰው አይቶታል ይችን ግን 82 ሰው ተጫርቷታል ማለት ነው 30 ብር ነው ለአገልግሎት ክፍያ የምትከፍሉ ከዛ ደግሞ የምትጫረቷት ብር ታስገባላችሁ ማለት ነው በተለይ እንደዚህ አይነት ብዙ ሰው የማይጫራታቸው ነገሮች ብትሞክሩ በእርግጠኛነት ይደርሳችኋል ማለት ነው እዚህ ላይ ለምሳሌ አንድ የሚያስደስት ጋላክሲ S26 አልትራ ቀርቧል ማለት ነው እንግዲህ ይሄን S26 አልትራ 210 ሺህ ብር አካባቢ ነው የሚያወጣ እዚህ ላይ ለጨረታ 75 ብር ለአገልግሎት ክፍያ ከፍላችሁ መጫረት ትችላላችሁ አንዴ ይሄን ትከፍላላችሁ ከዛ መጫረቻውን ዝም ብላችሁ ሁሌም የምትፈልጓቸውን ትጫርታላችሁ ይሄም 9 ቀን ይቆያል ላፕቶፕ አለ እዚህ ጋር ዋጋ እዚህ ላይ አሁን እዚህ ላይ ያያችሁ 7 ቀን ቶሎ ብዙ ቀን ያልቀራቸውን እነዛን መምረጥ አሁን ይሄ ለምሳሌ ይሄ ስልክ A17 ነው የኛው ነው እንግዲህ 128 በ6 የኔ ተመሳሳይ ነገር ነው ይሄንን ስልክ አሁን በ50 ብር አገልግሎት ክፍያ ከፍላችሁ 3200 ሰው ተጫርቶታል ጨረታ ዋጋችሁን ማስገባት ትችላላችሁ አንድም መክራችሁ ምክር እንደዚህ ውድ የሆኑ ነገሮች ላይ ብዙ ሰው አነስ ያሉትን ስለሚሞላችሁ ትንሽ ከፍ አድርጋችሁ 30 ብር ምናምን አካባቢ ሪሰርች መስራት ትችላላችሁ ማለት ነው እዚህ ላይ ያውን የቅርብ ቀን ማለት ነው በቅርቡ የሚበቁ ጨረታዎች ብሎ እዚህ ላይ ኤልጂ እንደምታዩት 8 ሰዓት ይቀረዋል ማለት ነው ወደ ማታ ይጫረታል ማለት ነው ገብታችሁ ማየት ትችላላችሁ ይሄንን ለምሳሌ የተዘጉትን ስንመለከት ይሄን አይፎን 17 ዮሐንስ የሚባል 18 ብር ነው እንግዲህ አይፎን 17 የደረሰው በጣም እድለኛ ነው ስቡት አይፎን 17 ቅድም እንደነገርኳችሁ ነው ይሄንንም ነቤቲ በቃ ወስደዋል ይሄን በሙሉ ስልካቸውን እያስክ መደወል ነው እንዴም እና እዚህ ላይ ማየት ትችላላችሁ እንዴት እንደሚሰራ እዚህ ላይ አቀማመጡን አሰራሩን አስቀምጠውላችኋል እኔ ነግሬያችኋለሁ እዚህ ላይ እንግዲህ አስተያየት ሰጥቷል ይሄ የመጀመሪያ ነበር ግን አስደዛች ነበር በድጋሚ ሞክረዋለሁ በጣም አመሰግናለሁ ብላለች በዚህ መልኩ እናንተ መሞከር ትችላላችሁ ለዛሬ ያመጣሁላችሁ ይሄ ቲፕ ነው ማለት ነው እኔ ለቴሌ ምንም አይነት ማስታወቂያ እየሰራው አይደለም ብትሞክሩት ደስ ይለኛል እንዲሁም ሰብስክራይብ ላይክ ማድረጋችሁ እንዳትረሱ